بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن اهتدى بهداه واستنى بسنته إلى يوم الدين. أما بعد فيا إخوة الإيمان السلام عليكم ورحمة الله وبركاته. كلنا نموت ሁላችንም እንሞታለን። ከሞት በኋላ ወዴት ነው የምንሄደው የሚለው ነገር ትልቁ ሊያሳስበን የሚገባው ነገር ነው። የሰው ልጆች ከሞቱ በኋላ የት ነው የሚሄዱት? ምንድነው የሚያጋጥማቸው? አህዋሉ የውሚል ቂያማ የቂያም ቀን ክስተቶች የቂያም ቀን ሁኔታዎችን በአጭሩ ለመመልከት እንሞክራለን። ሁላችንም እንሞታለን። ሁላችንም ስል እኔና አንተ፣ እኔና አንቺ፣ ሀብታሙም ደሃውም፣ ያለውም የሌለውም፣ አዋቂውም ፕሮፌሰሩም አላዋቂውም መሃይሙም ሁሉም ይሞታል። ሁላችንም እንሞታለን። ከዛ በኋላ ፍጥረታት በአጠቃላይ ከሞቱ በኋላ አላህ ስብሓነሁ ወተዓላ መላእክቶችን ይሰበስባቸዋል። አንደኛው ነፍኻ ይነፋል። የመጀመሪያው ነፍኻ ሲነፋ ምድር ላይ ያለ ፍጥረት በአጠቃላይ እንዲሞት ያደርጋል አላህ ስብሓነሁ ወተዓላ ኢላ መን ሻ አላህ፣ የተወሰኑ የሚቀሩ አሉ። አንዳንድ ሪዋያዎች ላይ እንደመጣው ግን አላህ ስብሓነሁ ወተዓላ መላእክቶችን ያልሞቱትን መላእክቶችን ጠርቷቸው ፈየቁሉ ላሁ ሊመለክል መውት መን በቂ፣ መለከል መውትን ማን የቀረ ይለዋል። ጅብሪል፣ ሚካኤል እና እኔ ብሎ ይናገራል። አላህ ስብሓነሁ ወተዓላ ሚካኤልን ሙት ይለዋል፣ ይሞታል። ከዛ በኋላ ማን የቀረው ብሎ ይጠይቃቸዋል። መለከል ሞትና እኔ መለከል ሞትና ጅብሪል ነው የቀረን ይላል። አላህ ስብሓነሁ ወተዓላ መለከል ሞትን ሙት ይለዋል። ከዛ አላህ ስብሓነሁ ወተዓላ ጅብሪልን ይጠይቀዋል፣ ማን ነው የቀረው? እኔ ይላል ጅብሪል። እና የተከበርከው አንተ ኃያሉ ጌታችን። ከዛ አላህ ስብሓነሁ ወተዓላ ጅብሪልን ሙት ይለዋል ይላል አንዳንድ ሪዋያ። ይሄ ሪዋያ በእርግጥ ضعيف ቢሆን እንኳ ያው የሚያግዙት ነገራቶች አሉ። ወነፊኸ ፊ الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون። ከዛ አላህ ስብሓነሁ ወተዓላ ሁሉም ፍጥረታት ከጠፉ በኋላ ዩኒቨርሱ ላይ አንድም ፍጥረት የሌለበት ሁኔታ ላይ ምን ይላል? አነል መሊክ ይላል። እኔ ነኝ ንጉሱ፣ አነ ደያን፣ እኔ ነኝ የምመነዳው። ሊመኒል ሙልኩል የውም፣ ዛሬ እስቲ ንግስና ለማን ነው? መልስ የሚሰጥ የለም። ሊላሂል ዋሂዲል ቀሃር፣ ለአሸናፊውና አንድ ብቸኛ ለሆነው ለአላህ ስብሓነሁ ወተዓላ ብቻ። ዱንያ ላይ አለን ሲሉ የነበሩ በአጠቃላይ የሉም። ይሄ በእርግጥ አርደል ማሕሸር ላይ የሚከሰት ክስተት እንደሆነ የሚናገሩ ዑለማዎችም አሉ። አላ ኩሊ ሐል ሰዎች ሞተው በስብሰው አይቀሩም። አላህ ስብሓነሁ ወተዓላ ይቀሰቅሳቸዋል። ሰውነታችን በአጠቃላይ ይሞታል። የሰው ልጆች በአጠቃላይ ይሞታሉ። ጀሰዳቸው ይሞታል፣ ይበሰብሳል። ከጀሰዳቸው ውስጥ ግን አጅበት ዘነብ የምትባላለች እሷ ትቀራለች። በእሷ አማካኝነት አላህ ስብሓነሁ ወተዓላ የሰው ልጆችን ሰውነት ከእንደገና ህያው ያደርገዋል። እንዴት ነው ህያው የሚያደርገው? አላህ ከሰማይ ዝናብን ይልካል። ዝናብን ሲልክ ይሄ ሰውነታችን ወደ ነበረበት ይመለሳል። በስብሶ ዱቄት ሆኖ የነበረው ብንን ብሎ ጠፍቶ የነበረው በአጠቃላይ ወደ ነበረበት ይመለሳል። እጅ ይሆናል፣ እግር ይሆናል። ሩሃችን አትሞትም። ሩሃችን ከአንድ እርከን ወደ ሌላ እርከን ትሸጋገራለች እንጂ ከዱንያ ወደ አኺራ ትሄዳለች እንጂ ሞት የሚባል ነገር አያገኛትም። የሚሞተው ጀሰዳችን ብቻ ነው። ሩህ እኛ እናታችን ሆድ ውስጥ 120 ቀን ከሞላን ጊዜ ጀምሮ እስከ መጨረሻው ድረስ ማብቂያ የላትም። አበደል አቢዲን ዘላለም ዓለም ነዋሪ ናት። ከዛ አላህ ስብሓነሁ ወተዓላ በዝናቡ አማካኝነት የሰው ልጆችን ሩህ የሰው ልጆችን ጀሰድ ወደ ነበረበት ከመለሰ በኋላ ጀሰድ ብቻ ነው፣ ሩህ የለውም፣ አይንቀሳቀስም። አላህ የእያንዳንዱን ጀሰድ ሩህ ወደ የጀሰዱ እንድትገባ ያዛታል። የኔ ሩህ ወደ እኔ ብቻ ነው የምትገባው፣ የአንቺ ሩህ ወደ አንቺ ጀሰድ ብቻ ነው የምትገባው። ተሳስቶ ወደ ሌላ ጀሰድ አይሄድም። አላህ ስብሓነሁ ወተዓላ ሰዎችን በዚህ መልኩ ይቀሰቅሳቸዋል። መጀመሪያ የሚቀሰቀሱት ረሱል ሰለላሁ ዐለይሂ ወሰለም ናቸው።
ረሱል ሰለላሁ ዐለይሂ ወሰለም ይቀሰቀሱና ሙሳ ዐለይሂ ሰላምን ይመለከቱታል። ከዛ ምን ይላሉ? ረሱል ሰለላሁ ዐለይሂ ወሰለም ስለ ክስተቱ ሲገልጹ ከኔ በፊት ተቀስቅሶ ይሆን ወይም ደግሞ አላህ ዱንያ ላይ ተራራውን በሚመለከት ጊዜ ደንግጦ የወደቀውን ቆጥሮለት ከዛ በዛ ምክንያት ይሄንን የቂያማውን ሳዒቃ አድኖት ይሁን አላውቅም ይላሉ። ከዛ ፍጥረታት በአጠቃላይ ይነዳሉ፣ ወዴት እንደሚሄዱ አያውቁ። በምን አይነት ሁኔታ ነው የሚቀሰቀሱት? ሑፋተን ባዶ እግራቸው፣ ዑራተን ራቆታቸውን፣ ጉርለን ያልተገረዙ ሲሆኑ እንደተፈጠሩ ምንም ነገር ልብስ ላያቸው ላይ ሳይኖር ጫማ ላያቸው ላይ ሳይኖር እንደተፈጠሩ ሆነው ይቀሰቀሳሉ። ቡህመን ምንም ነገር ሳይይዙ ማለት ነው፣ ንብረት ሳይኖራቸው ባዶ እጃቸው። ዱንያ ላይ አላህ ስብሓነሁ ወተዓላ ምድርን ኢዛ ዙልዚለቲል አርዱ ዚልዛለሃ ወአኽረጀቲል አርዱ አስቃለሃ ወቃለ ልኢንሳኑ ማለሃ የውመኢዚን ቱሐዲሱ አኽባረሃ። ወአኽረጀቲል አርዱ አስቃለሃ የሚለውን ዑለማዎች ሲፈስሩ አንዳንዶቹ ምን ብለዋል? ምድር ያላትን ከንዝ ታወጣለች። ውድ ጌጣጌጦችን፣ ንብረቶችን፣ ዳይመንዱን፣ ወርቁን ሁሉ ነገር ዝርግፍ አርጋ ትተፋዋለች። እነዛ ከቀብራቸው የወጡት ራቆታቸው የሆኑ ሰዎች ያንን ወርቅ ይመለከታሉ፣ ያንን ዳይመንድ ይመለከታሉ። ነፍስ ገሎ የመጣውም ለዚህ ብዬ ነበር እንዴ ነፍስ የገደልኩት ያጠፋሁት ይላል። ዞር ብሎ ለማያየው ነገር፣ አኺራ ላይ ምንም ነገር ለማይጠቅመው ነገር። ዝምድና ሲቆርጥ የነበረውም ፊ ሃዛ ቀጣዕቱ ረሒም ለዚህ ብዬ ነበር እንዴ ዝምድናን ሲቆርጥ የነበረው ይላል። ሲሰርቅ ሲያጭበረብር የነበረውም ለዚህ ብዬ ነበር እንዴ ሳጭበረብር የነበረው ይላል። የዛን ቀን ያ ሁሉ ንብረት ምድር ላይ ያለ ንብረት በአጠቃላይ ቢሰበሰብ አንድ ነገር አይጠቅም። የውመ ላ የንፈዑ ማሉ ወላ በኑን፣ ገንዘብም ልጆችም የማይጠቅሙበት ቀን። ከቀብራቸው ከወጡ በኋላ አርዶል ማሕሸር ላይ ይሰበሰባሉ። ወዴት እንደሚሄዱ አያውቁ። ሰዎች ግራ ይገባቸዋል፣ ይተረማመሳሉ፣ ይዘበራረቃሉ። አላህ ስብሓነሁ ወተዓላ አርዶል ማሕሸር ላይ ግን ለይቶ መርጦ የሚያወጣቸው ሰዎች አሉ። ሰዎች የፀሐይ የሰንዝር ያክል በምትቀርብበት ጊዜ በራሳቸው ላብ ሲጠመቁ አላህ በራሱ ጥላ መርጦ የሚያስጠልላቸው ሰዎች አሉ። 7 ሰዎች ከሰዎች ከህዝብ መካከል ነጥሎ ያወጣቸዋል። ዱንያ ላይ አንተ መስጂድ ስትመላለስ መስጂድ ቀልብህ ሙዓለቅ ነበረ፣ ናውጣ አርሽ ጥላ ስር። ዱንያ ላይ ሻቡን ነሻአ ፊ ዒባደቲላህ አላህን በማምለክ ነበረ ያደግከውና ናውጣ። ዱንያ ላይ በአላህ ስብሓነሁ ወተዓላ መንገድ ላይ ተዋዳችሁ በአላህ መንገድ የተለያያችሁ ወንድማማቾች ናችሁ፣ ንውጡ አርሽ ጥላ ስር ሆኑ። አንተ ሰደቃ ስትሰጥ ከምርህ ነበር፣ ለአላህ ብለህ ነበር ስትሰጥ የነበረውና አንተ ቆንጆ የሆነች ሴት ለዚና ጠይቃ ለሐራም ነገር ጠይቃ እምቢ ብለሃል፣ ና አርሹ ጥላ ስር። ሰዎች ሲራቡ እነሱ አይራቡ፣ ሰዎች ሲጠሙ እነሱ አይጠሙ፣ ሰዎች በፀሐይ ምክንያት በላባቸው ሲጠመቁ እነሱ ላብ የሚባል ነገር አያገኛቸው። አላህ የሚመርጣቸው ሰዎች ናቸው። የቂያም ቀን ርዝመቱ ምን ያክል ነው? 50,000 ሰና 50,000 ዓመት 50,000 ዓመት ሁሉ ይቆያል። አዎ ጀነት የሚገቡ ሰዎችም ሁሉ 50,000 ዓመት ይቆያሉ። አሁን ግን 50,000 ዓመቱን እንደ 50,000 ዓመት አይደለም የሚቆጥሩት። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ማበይነ ዙህሪ ወልዐስር መስሎ ነው የሚሰማቸው። ከዙህር እስከ ዐስር ያለ ያክል መስሎ ነው የሚሰማቸው። ሙእሚኖች ይደሰታሉ በዛ ጊዜ። ለምንድን ነው የሚደሰቱት? ቀብር ውስጥ በነበሩበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት አልቀብሩ ኢማ ረውደቱ ሚን ሪያዲል ጀና፣ ወይ የጀነት ጨፌ ነው፣ አው ሑፍረቱ ሚን ሑፈሪ ናር፣ ወይም ደግሞ ከቀብር ከጀሃነም ጉድጓዶች መካከል አንዱ ነው። ፈያእቲ የጀነት ሰውዬ ፈያእቲህ ሚን ሪሒሃ ወጢቢሃ፣ ደስ የሚለው መዓዛው ሽታው ይመጣል። መልካም ስራው መጥቶ ያበስረዋል። ቀብሩ ሰፊ ሆኖ ሲመለከተው ነገ ከአርዶል ማሕሸር ክስተት በኋላ ጀነት እንደሚገባ ጥሩ ነገር እንደሚያጋጥመው ያስባል። በተቃራኒው ደግሞ ጀሃነም የሚገባው ሰው ቀብሩ ውስጥ እያለ ቀብሩን አላህ ስብሓነሁ ወተዓላ ያጥብበታል። ፈያእቲህ ሚን ሐሪሃ ወሰሙሚሃ፣ ቃጠሏ ነበልባሏ ወደ እሱ ይመጣል። መጥፎ ስራው መጥቶ በአስቀያሚ ገጽታ ሆኖ እኔ አንተን ላስፈራህ፣ ላስጨንቅህ፣ ላስደነግጥህ የመጣሁ ነኝ ይሏል። ስለዚህ ከአርዶል ማሕሸር ክስተት በኋላ ምን እንደሚያጋጥመው ያውቃል። ስለዚህ ይንቀጠቀጣል።
ከሞቱ ሲቀሰቀስ ሁላ من بعثنا من مرقدنا ከተኛንበት ከሞትንበት ማን የቀሰቀሰን ያውቃል ይገባዋል ያኔ هذا ما وعدنا الرحمن وصدق المرسل الرحمن الله ቃል ገብቶ የነበረው ነገር ይህ ነው መልእክተኞችም እውነትን የተናገሩት ይላል የቂያም ቀን ሁኔታ ከባድ ነው አርض المحشر ላይ ከሰዎች መካከል አንገቱ ላይ እባብ የሚጠመጠምበታል ይሄ ምን አይነት ሰው ነው አላህ Subhanahu Wa Ta'ala ግዴታ አድርጎበት ዘካ መስጠት ሲኖርበት ዘካ ሳይሰጥ ሲያከማች የኖረ ሰው አርض المحشر ላይ አላህ አዕማ አድርጎ የሚቀሰቅሰው ወነሕሽሩሁ يوم القيامة أعمى ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى كالله سبحانه وتعالى تكساس يفنقت لا الله سبحانه وتعالى تكساس جرباون سيسات ينبرس الله عين ما يأجر بيكسكسات قال ربي لما حشرتني أعمى وقد كنت بصيرا دنيا لايكو ملكت نبر لمن دنو عينين ما يأجر بيكسكسي يكسكس كينوال قال كذلك أتتك آياتنا فنسيتها وكذلك اليوم تنسى الله نرسته نبر دنيا لي الله أنكسوج يملك تنيون نقر رسته نبر زاري ما أنت ترسال تتوالله لو على الله سبحانه وتعالى أرض المحشر لا يندقون منزر هنا وميكسكسو دقموا له رسول صلى الله عليه وسلم اللي تنقرت النزي من أين السووش ناتشو كراتنيوش ناتشو دنيا لا يبقى كراتاتشو مكنات سووشن يبتاتشا درقوسي ملكاتو سووشن سياشموات تطباتشو ينبرو سووش ناتشو من يدرقاتشو اندقون منزر يدرقاتشو أرض المحشر لا يأمير رمامد حزب باتك على يرقاتشو زر بلو ما يأجيل بوتا ميسات أجيل بل اندو مال في رقاتشو دنيا لا يندال كورو زاري تواردو سووشن دي رقاتشو يدرقال الله سبحانه وتعالى كذا سووش أرض المحشر لا يقويالو يوم العرض الله يسوي لجوج يسراتشون مزقب ميقبلو بد يعرضو كيزي عندنا يوم نقر يسراون مزقب ميانبو سو هلوم ييراسون مزقب نو ميانبو ሁለተኛው ነገር ደግሞ እያንዳንዱ ሰው የሰራውን ስራ በራሱ ነው የሚመሰክረው ምላሱ እንኳን ዋሻለው ቢል አላህ Subhanahu Wa Ta'ala اليوم نختم على افواههم وتكلمنا ايديهم وتشهد ارجلهم بما كانوا يكسبون ምላሳቸው ይታሸጋል እጆቻቸው እንዲናገሩ ያደርጋቸዋል አላህ Subhanahu Wa Ta'ala እጅ ሰራቸውን ትናገራለች እግሮች ወዴት ተራምደው እንደነበረ ይናገራሉ ሁሉም የሥራው መዝገቡ ይሰጣል الله سبحانه وتعالى من ይላል فأما من أوتي كتابه بيمينه فيقول هاؤم اقرءوا كتابيه በቀኝ እጁ መልካም ሥራ የተሰጠው የሆነው ሰውዬ መጽሐፌን አንብቡልኝ ተመልከቱልኝ ይላል ዱንያ ላይ ፈተና ተፈትኖ ጥሩ ውጤት ያመጣ ሰው እዚህም እዛም ይውልኝ እንደሚለው ዱንያ ላይ ጥሩ ቤት የገነባ ሰው ተመልከቱልኝ ለማለት እንደሚጣጣረው አኺራም ላይ ተመልከቱልኝ ይላል በተቃራኒው ደግሞ وأما من أوتي كتابه بشماله فيقول يا ليتني لم أوت كتابيه من አለ መጽሐፌን ባልተሰጠው ولم أدري ما حسابها የሥራዬን ውጤት ባላወቅኩት ምን ነበር ما أغنى عني مالها ዱንያ ላይ እንደፈለኩ የፈለኩትን ነገር ሳደርግበት የነበረው ገንዘብ ያልጠቀመኝም هلك عني سلطاني ዛሬ ስልጣኔም አልጠቀመኝም ዱንያ ላይ ጉቦ እየተቀበልኩ ስከብርበት የነበርኩት ስልጣን ዱንያ ላይ የፈለኩትን ነገር ሳከናውንበት የነበርኩት ስልጣን ዛሬ የለም አልጠቀመኝም አላህ ምን ይላል خذوه فغلوه يزوي يازوتنا أسروت ثم الجحيم صلوه جهنم كتتوت ثم في سلسلة ذرعها 70 ذراعا فاسلكوه سبا كندم بهون سنسلت أسقببت أسلكوه مالت بأفو أسقبتاتشو بمكمجة أسوتت مالت إنه كان لا يؤمن بالله العظيم ولا يحض على طعام المسكين كذا أرض المحشر الله سبحانه وتعالى عند النزينة كستوش يتكستو قتلوا من يكستها الحساب الله يسأل جوتشن سراوتش ميتساسب بت متساسب سيبالي ياندان سراوتشن أدلم الله سبحانه وتعالى ميتساسب ياندان سراون يتساسب وما سو يتأفل من نوقش الحساب عذب قال رسول صلى الله عليه وسلم الله ياندان سراون ياندان انكسكاسيون حساب يدرق بسو ዛሬ
በእንደዚህ ቀን እንደዚህ አይነት ወንጀል ሰርተህ ነበር እዚህ ቦታ ላይ፣ በእንደዚህ አይነት ቀን እንደዚህ አይነት ሐራም ምግብ በልተህ ነበር፣ በእንደዚህ አይነት ቀን እንደዚህ ሐራም ነገር ተመልክተህ ነበር እያለ እያንዳንዱን ነገር የተሳሰበው ሰው አላህ ይቀጣል፣ ሊቀጣው ነው ማለት ነው። ታዲያ አይሻ ግራ ገባት። ቁርአን እኮ ፈአማ መን ኡቲየ ኪታበሁ ቢየሚኒሂ ፈሰውፈ ዩሐሰቡ ሒሳበን የሲራ ይላል። ቁርአን አላህ የተሳሰበው የሆነ ሰው ምንድነው? አላህ በቀኝ እጁ ኪታቡን የሰጠው የሆነው ሰው ሒሳብ ገር የሆነን ሒሳብ ይተሳሰበዋል። ኢነማ ዛሊከ አልዐርድ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሒሳብማ እንደሱ አይደለም፣ ያ ዐርድ ነው የሚባለው። አላህ የዛን ሰውዬ ስራ ያቀርብለታል፣ የመልካሙን ሰው ስራ ተመልከት ይለዋል። መጥፎ ስራዎቹን ይህን ሰርተህ አልነበረም ይላል። ሁሉንም አይደለም፣ ይህንን ሰርተህ አልነበረም ይለዋል። ይህንን የሚያሳየው ለምንድን ነው? በኋላ አላህ ጀነት ሲያስገባው አንተ ተገብቶ ጀነት መግባት የሚገባህ ሰው ስለሆንክ ሳይሆን እኔ ነኝ በረሕመት የጀነት እያስገባሁ ያለሁት፣ እኔ አዝኜልህ ነው። አንተማ እንደ ስራህ ቢሆን ጀሃነም ነበር የሚገባ። አላህን እንዲያመሰግን አላህ ትልቅ ኒዕማ እንደዋለለት እንዲሰማው። ይሄ ሚን ጁምለት ኒዕመቲ ነው። አላህ ለሙእሚን ከሚሰጣቸው ጸጋዎች መካከል አንዱ ነው። ያንን ሁላ መጥፎ ነገር አሳይቶት ጭንቅ ጥብብ ብሎት ግራ ገብቶት በቃ አለቀልኝ አበቃልኝ ብሎ ሲያስብ አይ አላበቃለህ፣ የኔ እዝነት አለ፣ ጀነት ትገባለህ ይላል። ከሂሳብ በኋላ ሚዛን የሚባል ነገር አለ። የሰዎች ስራ ይመዘናል። ሚዛን ሁለት ኪፋዎች አሉት። መልካም ስራው ከመጥፎ ስራው ያመዘነለት ሰው ዳነ። መጥፎ ስራው ደግሞ ከመልካም ስራው የበለጠ ሆኖበት ከሆነ ደግሞ ከሰረ፣ ጠፋ። ይሄ ሚዛኑ ላይ ትንሽ ነገር ቢቀመጥበት ራሱ ይደፋል። ከመን ያዕመል ሚስቃለ ዘረቲን የብናኝ ክብደት ያክል ነገር ራሱ ፈአማ መን ሰቁለት መዋዚኑሁ ይላል ቁርአን። ያቺ ጣል ተደርጋ ልታመዝን ትችላለች። የዱንያ ሚዛን እንደዛ አይደለም። ሴንሲቲቭ ነው የሚባለው የወርቅ ሚዛን እንኳ ብናኝ ክብደት አስቀምጠህበት አይመዝንም። አኺራ ላይ የብናኝ ክብደት ያክል ያላትን መልካም ስራ ይዘህ ከመጣህ ግን ሚዛን ላይ ለውጥ ልታመጣ ትችላለች። ከመጥፎ ስራ መልካም ስራ እንዲያመዝን የምታደርግ አንዲት መልካም ስራ ቀርታ የምትጸጸትበት ቀን ሊመጣ ይችላል። ስለዚህ ዛሬውኑ በተቻለ አቅም ያለህን ጊዜ በአጠቃላይ ሳታባክን ብትጠቀምበት ነው የሚሻለው። ከዛ በኋላ ጨለማ ይወርሳቸዋል። ፍጥረታትን በአጠቃላይ ጨለማ ይወርሳቸዋል። ከዛ በፊት አላህ ስብሓነሁ ወተዓላ ነቢያቶችን በአጠቃላይ አርደል ማሕሸር ላይ ያሉ ሰዎች ሒሳብ ከመጀመሩ በፊት ነቢያቶች ጋር ይሄዳሉ። አደም ጋር ይሄዳሉ። ይሄ ጊዜ ያብቃ 50 ሺህ ዓመት ከቆዩ በኋላ አደም አይ እኔ ወንጀል ሰርቻለሁ፣ አትብላ የተባልኩትን በልቼ ከጀነት ተባረራለሁ፣ ኢዝሃቡ ኢላ ኑህ ወደ ኑህ ሂዱ ይላሉ። ኑህ ዓለይሂ ሰላም ልጃቸውን አላህ ሱብሓነሁ ወተዓላ እንዲመርላቸው ዱዓ አድርገው ነበር። ያደረጉት ዱዓ ትክክል እንዳልሆነ ተሰምቷቸዋል። ወንጀል የሰሩ መስሏቸዋል። እኔም ልክ ያልሆነ ዱዓ አድርጋለሁ ይላል። ኢብራሂምም የሆነ ወንጀል ያወሳሉ፣ ዋሽቻለሁ ይላሉ። ነቢ ሙሳም እንደዛው። ነቢ ዒሳ ዓለይሂ ሰላም ግን ወንጀልን አያወሱም። ኢዝሃቡ ኢላ ሙሐመድ ይላሉ፣ ወደ ሙሐመድ ሄዱ ይላሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ጋር ሲሄዱ ሰዎች በአጠቃላይ ወደ ረሱል ሰለላሁ ዐለይሂ ወሰለም ሲሄዱ አነ ለሃ ይላሉ፣ የአላህ መልእክተኛ እኔ ነኝ ለዚህ የተገባሁት፣ አላህ ለእኔ ነው ቃል የገባው። ፈአስጁዱ ተሕተል ዓርሽ አሉ፣ ሄጄ ዓርሹ ስር እደፋለሁ። እዛ ጊዜ እንጂ የማላስታውሰውን ዱዓ አላህ ስብሓነሁ ወተዓላ እንዳደርግ ያደርገኛል። ለረዥም ሰዓት ዓርሽ ስር ተደፍተው ይቆያሉ። ከዛ አላህ ስብሓነሁ ወተዓላ ምን ይላቸዋል? ያ ሙሐመድ ኢርፋዕ ረእሰክ፣ ራስህን አንሳ፣ ሰል ቱዕጣ፣ ጠይቅ ይሰጠሃል፣ ወሽፋዕ ቱሸፋዕ፣ አማልድ ምልጃ ተቀባይነት ይኖረዋል ይባላሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያውን ምልጃቸውን ያደርጋሉ። የመጀመሪያው ምልጃቸው ምንድን ነው? ሒሳብ እንዲጀመር፣ በሰዎች መካከል ያለው ነገር እንዲለይ፣ እንዲፈረድላቸው ይጠይቃሉ። አላህ ስብሓነሁ ወተዓላ ከዛ በፊት ግን
70,000 ሰዎች አሉ አላህ ስብሓነሁ ወተዓላ ቢገይሪ ሒሳቢን ወላ ዒቃቢን ጀነት የማያስገባቸው። ሒሳብ የለም፣ ሲራጥ የለም፣ ሚዛን የሚባል ነገር የለም። ዝም ብሎ አላህ ስብሓነሁ ወተዓላ ጀነት የሚያስገባቸው። እነሱን አውጣ ይላቸዋል ረሱልን ሰለላሁ ዐለይሂ ወሰለም። እነሱን ያወጣሉ። ከዛ አላህ ስብሓነሁ ወተዓላ መላኢኮችን ይጠራቸዋል። ወጃአ ረቡከ ወልመለኩ ሰፈን ሰፋ። አላህ ይመጣል። እንዴት አናውቅ። መጂኡን የሊቁ ቢጀላሊህ፣ ለእሱ በሚመጥን መልኩ አላህ ስብሓነሁ ወተዓላ ይመጣል። ከዛ ነቢያቶችን ይጠይቃቸዋል። ኑህ ዓለይሂ ሰላምን ምን ይለዋል? አደም ዓለይሂ ሰላምን ምን ይለዋል? አኽሪጅ ባዕሰ ናር፣ የጀሃነም የሆኑ ሰዎችን ከዚህ ላይ አወጣ ይላል። ከዛ ነቢዩላህ አደም ዓለይሂ ሰላም አንድ ነፍስን ከእያንዳንዱ 1000 ነፍስ ያወጣሉ። ከዛ ወደ ኑህ አላህ ሱብሓነሁ ወተዓላ ኑህን ደግሞ ይጠይቋል። የኑህ ሀል በለግተ፣ አንተ ኑህ ሆይ ህዝቦችህን አድርሰሃቸዋል ይላል። አዎን። ህዝቦቹ ሲጠየቁ አድርሷችኋል እንዴ? ማጃአና ሚን በሺሪን ወላ ነዚር ይላል። በፍጹም መልእክተኛ የሚባል ነገር አላየንም፣ አልመጣንም። 950 ዓመት በአጠቃላይ ዳዕዋ ሲያደርጉ ኖረው ያ ሁሉ መከራቸውን በልተው አስተምሯቸው ጭራሽ አላየንም መልእክተኛ ይላቸዋል። ከዛ ነቢዩላህ ኑህን ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ምን ይላል? ማን ነው የሚመሰክርልህ? ሙሐመድን ወኡመቱ፣ ሙሐመድና ኡመቶቹ ይመሰክራሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ከኡመታቸው ጋር መጥተው ይመሰክራሉ። አይተው ነበረ? አላዩም። ቁርአን ግን ስለተናገረ፣ በቁርአን ስለምናምን፣ አላህ ስብሓነሁ ወተዓላ ስለተናገረ ብቻ እንመሰክራለን። ሁሉም ነቢያቶች ይጠየቃሉ። ነቢዩላህ ዒሳ ዓለይሂ ሰላም ይመጣሉ። አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ፣ አንተ ነህ እንዴ ለህዝቦችህ እኔና እናቴን ጌታ አድርጋችሁ ያዙ ብለህ ያስተማርካቸው? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ፣ አንተ በል ብለህ ያዘዝከኝን ነገር እንጂ እኔ ያላልኳቸውም። አን ያዕቡዱላህ ረቢ ወረብኩም፣ የኔንና የእናንተን ጌታ የሆነውን አላህ ስብሓነሁ ወተዓላን አምልኩ እንጂ አላልኳቸውም። ከዛ ህዝቦች ዩሕሸሩነ ፊ ሊዋኢ አንቢያኢሂም፣ በየነቢያቶቻቸው ባንዲራ ስር እንዲሆኑ ይደረጋሉ። ሁሉም ነቢይ የራሱ ባንዲራ አለው። ከሱ ባንዲራ ስር ኡመቱን ይሰበስባል። የረሱል ሰለላሁ ዐለይሂ ወሰለም ኡመት ከሁሉም ኡመት በቁጥር ይበልጣል። ከዛ በኋላ የነቢዩላህ ሙሳ ዐለይሂ ሰላም ህዝቦች ቁጥር ይበልጣል። ይሄ ሁላ ክስተት ካለፈ በኋላ ነው ሰዎች ወደ ሒሳብ የሚሄዱት፣ ወደ ሚዛን የሚሄዱት። ከሚዛን በኋላ አላህ ስብሓነሁ ወተዓላ ጨለማ ያደርገዋል። ሁሉም ነገር ጨለማ ይወርሳቸዋል። ጨለማ ከወረሳቸው በኋላ ለእያንዳንዱ ለሙእሚኖች ኑር ይታደላል። የስዓ የውመ ተረል ሙእሚኒነ ወልሙእሚናት የስዓ ኑሩሁም በይነ አይዲሂም ወቢአይማኒሂም ይላል። በቀኛቸው፣ በግራቸው፣ በፊታቸው፣ በኋላቸው ኑር በኑር ያደርጋቸዋል። እነሱ የሚያጓጓቸው አሁን ምንድን ነው? አትሚም ለና ኑረና፣ ጌታችን ሆይ ብርሃናችንን ሙላለን ይላሉ። ሙናፊቆች እሳ ኑር የሚባል ነገር አይኖራቸውም። በጨለማቸው ውስጥ ይቆያሉ። የውመ የቁሉ ልሙናፊቁነ ወልሙናፊቃቱ ሊለዚነ አመኑ እንظሩና ነቅተቢስ ሚን ኑሪኩም፣ እስቲ ጠብቁን ከእናንተ ኑር ብርሃን እንውሰድ። ቂለ እርጂዑ ወራአኩም ፈልተሚሱ ኑራ፣ እኛ ከኋላ ነው ኑር ይዘን የመጣ ነው፣ ወደ ኋላ ተመለሱ። ፈضሪበ በይነሁም ቢሱሪን ለሁ ባቡን ባጢኑሁ ፊህ ረሕመቱ ወዛሂሩሁ ሚን ቂበሊሂ ልዓዛብ፣ በመካከላቸው ግርዶ ይደረጋል። ሙናፊቆቹ ወደ ሙእሚኖቹ አይሄዱም፣ ብርሃንም አያገኙም፣ በጨለማቸው ላይ ይቀራሉ ማለት ነው። ኑራቸው ለምንድን ነው የሚጠቅማቸው? ሲራጥ የሚባል ዓለም አለ። ከቅያማ ክስተቶች ሁሉ ከባዱ ክስተት አላህ ስብሓነሁ ወተዓላ ምን ሆነ የሚናገረው? ፈወረቢከ ለነሕሹረነሁም ወሸያጢነ ثመ ለኑሕضረነሁም ሐውለ ጀሃነመ ጂሲያ
ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها يتمالبت نجري كان أنت مكاكل عندم ميكار يلم إلا واردها مالت صراط المشاجر بهون انجي نبياتوች رسولوች አይቀሩም صراطን የማይሻገር በዛ በኩል የማያልፍ የለም صراط رسول صلى الله عليه وسلم ስለ صراط ተጠየቁ عليها جسر አለ ብለው ሲናገሩ أبي سعيد الخدري በዘገቡት ሐዲስ قلنا يا رسول الله وما الجسر جسر የሚባለው ምንድነው ድልድይ የሚባለው ምንድነው ብለው ጠየቋቸው رسول صلى الله عليه وسلم عليها كلاليب وخطاطيف وحسكة مفلطحة قالوا እሱ ላይ ምን አላሉ كلاليب ይሄ ስጋ የሚንጠለጠልበት ብረት አለ አይደለ መንጠቆች አሉ በቀኝና በግራ በኩል እሾህም አለ እንደዚሁ ሙእሚኖች በዛ በኩል ያልፋሉ فمنهم من يمر كالطرف عند عين باللجتا ألف ميلان ومنهم من يمر كالبرق لك عندما برق بفتنة ميالفان عند نفاس بفتنة ميالفان عند براري وكأجاويد الخيل يالو በጣም ፈጣን እንደሆኑ ፈረሶች ደግሞ የሚያልፋሉ ومنهم من يركض ከነሱ መካከል የሚሮጣል ومنهم من يمشي የሚራመዳል ومنهم من يحبو بداد يمهدال ومنهم من يزحف የሚንፋቀቅ ደግሞ አለ በመቀመጫው ተቀምጦ الله سبحانه وتعالى ባይን ብልጭታ ፍጥነት ከሚሻገሩት ያደርጋል ከነዛ መካከል ፈናጅም ሙሰለሙን አሁን በተናገርነው መልኩ በፍጥነትም ቀስ ብሎም ሊሆን ይችላል እሚድናል ወናጅን መخዱሹን እየተሞነጫጨረ በቀኝና በግራ በኩል ባሉት መንጠቆዎች አማካኝነት እየቆሳሰለ ደግሞ ይሻገራል ወመክዱሱን في نار جهنم ከነሱ መካከል ደግሞ መንጠቆ ጎትቶ ጀሃነም የሚያስገባው ማለት አላህ ይጠብቀን የሲራጥ ሁኔታ ከታለፈ በኋላ ቀንጠራ ይባላል ይሄ ቀንጠረተ المظالم ተብሎ ይጠራል የተበዳዮች የበደል የሚካካስበት የሆነ ጅስር ነው ድልድይ ነው እዛ ድልድይ ላይ የበደልከው ሰው ይመጣል ያ ረቢ ከለ የሚባለው ሰው እኮ በድሎኛል አላህ Subhanahu Wa Ta'ala ከሱ አጅር ያነሳ የበዳዩን አጅር ለተበዳዩ ይሰጣል በዳዩ ሐሰናዎቹ ካለቁበት ከተበዳዩ ላይ ወንጀሉን አንስቶ ለበዳዩ ያሸክማል ጉዳያቸው እዚህ ጋር ያልቃል ምክንያቱም ጀነት ሲገቡ በንጹህ ልብ ነው መግባት ያለባቸው ወነዘዕና ما في صدورهم من غل اخوانا على سرور متقابلين ከልቦቻቸው ውስጥ ጥላቻ የሚባል ነገር በአጠቃላይ ያወጣል ይሄ ክስተት ካበቃ በኋላ ሰዎች ወዴት ነው የሚሄዱት ጀነት የሚገባው ወደ ጀነት ይገባል ጀሃነም የሚገባው ወደ ጀሃነም ይገባል አላህ Subhanahu Wa Ta'ala ሞትን ያመጣል ሞትን በምን መልኩ አድርጎ ነው የሚያመጣው በግ አስመስሎ ያመጣል ያ አህለል ጀና ተብለው ይጠራሉ የጀነት ሰዎች ሆይ ሲጠሩ ምንድነው ያልጨረስነው ሂሳብ አለ እንዴ ብለው ግራ ይገባቸዋል ይደነግጣሉ ወያ አህለል ናር የሳት ሰዎች ሆይ ተብለው ሲጠሩ እነዚህ ተስፋ ያደርጋሉ ልንወጣ እንችል ይሆን ብለው ያስባሉ ያ አህለል ጀነቲ ኹሉዱን ፈላ መውት ይባላል እናንተ የጀነት ሰዎች ሆይ ሞት የሚባል ነገር የለም ይሄው ታርዶላችኋል እዚህ ዘላለም ዓለማችሁን እዚህ ዓለም ውስጥ ነው የምትኖሩት ወያ አህለል ናሪ ኹሉዱን ፈላ መውት እናንተ የሳት ሰዎች ሆይ ዘላለም ዓለማችሁን እዚህ ነው የምትኖሩት ይባላሉ የጀሃነም ሰዎች ተስፋ ይቆርጣሉ የጀነት ሰዎች በደስታቸው ላይ አላህ Subhanahu Wa Ta'ala ደስታን ይጨምርላቸዋል ጀነት ከተገባ በኋላ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ሶስተኛው ሸፋዓቸውን ያደርጋሉ ጀሃነም ወደ ጀሃነም ሲመለከቱ ኡመታቸውን ያያሉ ያ ረቢ ኡመቲ ይላሉ ከዛ አላህ መላእክቶችን ያዛል የአንድ ዲርሃም የሚያክል ኢማን ቀልብ ውስጥ ያለን ሰው አውጡ ይላቸዋል ያወጣሉ
ከዛ ረሱል ሰለላሁ ዐለይሂ ወሰለም አሁንም ኡመቲ ኡመቲ ይላሉ። ማዛለ የራሁም ፊ ጀሃነም ውስጥ እያዩቸው ግማሽ ዲርሃም ቀልቡ ውስጥ ኢማን ያንን የሚያክል ኢማን ያለ ሰው አውጡ ይባላሉ። መላእክቶች ያወጣሉ እያሉ አሁንም ረሱል ሰለላሁ ዐለይሂ ወሰለም ኡመቲ ኡመቲ እያሉ መን ቃለ ላኢላሃ ኢለላህ ላኢላሃ ኢለላህ ያለ ማንኛውንም ሰው ከጀሃነም አውጡ ይባላል፣ ያወጣሉ። ከዛ ሌሎች ሸፋዓ የሚያደርጉ ሰዎች ይመጣሉ። ሲዲቆች ይመጣሉ፣ ሸፋዓ ያደርጋሉ። ሹሃዳዎች ይመጣሉ፣ ሸፋዓ ያደርጋሉ። ሷሊሖች ይመጣሉ፣ ሸፋዓ ያደርጋሉ። መላእክቶች ሸፋዓ ያደርጋሉ። የሁሉም ሸፋዓ ከተጠናቀቀ በኋላ የማን ሸፋዓ ቀረ? የአላህ ስብሓነሁ ወተዓላ ሸፋዓ ይቀራል። አላህ ስብሓነሁ ወተዓላ በተከበረው እጁ ከጀሃነም ዘግኖ የሚያወጣቸው የጀሃነም ሰዎች አሉ፣ ጀነት ያስገባቸዋል። እነዚህ ማን ይባላሉ? ዑተቃኡላህ ሚነናር ተብለው ይጠራሉ። ጀነት ደጃፍ ላይ ያለ ውሃ ላይ ይጣሉና ከእንደገና ሰውነታቸው ያገግማል። ያልተቃጠለ ሆኖ ወደ ነበረበት ይመለሳል። ስለዚህ ባረከላሁ ፊኩም። በእኛና በዚህ ክስተት መካከል ያለው ሞት ብቻ ነው። መቼ እንደምንሞት አናውቀውም። ትላንት ከኛ ጋር አጠገቤ ሰግዶ ነበር ስትለው የነበረው ሰውዬ ነገ ስትሰግድበት ታገኘዋለህ። ትላንት ከአንተ ጋር ምግብ ሲበላ ሲጠጣ የነበረው ሰውዬ ነገ ጥሎ ሄዶ አንተ ብቻህን እየበላህ ሊሆን ይችላል። ስለዚህ ያለችንን እያንዳንዷን አጋጣሚ መጠቀም ነው ያለብን። እያንዳንዱን አጋጣሚ፣ በተለይ ደግሞ ረመዳን ሲሆን አስሐበል አዕራፍ የሚባሉ አሉ በጀነትና በጀሃነም መካከል። ወናዳ አስሐቡል አዕራፊ ሪጃለን ያዕሪፉነሁም ቢሲማሁም ወያዕሪፉነ ኩለን ቢሲማሁም ቃሉ ለም የድኹሉሃ ወሁም የጥመዑን ይላል ቁርአን። ጀነትን እየተመለከቱ እያዩት ጓጉተው ይቀራሉ እንጂ ወደ ጀነት አይገቡ። ወደ ጀሃነም ሰዎች ይመለከታሉ። አላህ ስብሓነሁ ወተዓላ ከጀሃነም እንዲጠብቃቸው ዱዓ ያደርጋል። እነዚህ ጀነት ከመግባት ያዘገያቸው ምንድን ነው? መልካም ስራቸውና መጥፎ ስራቸው እኩል ሆኖባቸው። ምናልባትም ዱንያ ላይ አንዲት ሱብሃንአላህ ብለው በነበረ እኮ ጀነት ገብቶ ሊሆን ይችላል። ምክንያቱም ሚዛኑ ላይ እንደተነጋገር ነው ትንሽ ብናኝ ክብደት ያክልም ሳይቀር ስለሚያመዝን እና ባረከላሁ ፊኩም። ለዚህ ቀን ራሳችንን እናዘጋጅ። ከባድ ቀን ነው። ነገ አርደል ማሕሸር ላይ አላህ ስብሓነሁ ወተዓላ ጀነት አርሹ ጥላ ስር ከሚያስጠልላቸው ጀነት ከሚያስገባቸው ሰዎች ያደርጋን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።